ማይሆን ነገር ምናምን ደረገብ እንጀራ አባቴን ተበቅዬ ወደዚህ ቤት እንዲገባሽ እኔ ከቤተሰቡ ተጣልቼ ከአባቴ ጋር ተጣልቼ ነው ወጣሁት። አባቴ ደግሞ የምርሽ ነው ከዛ አደረገብኝ። ከዛ የገዛ አባትሽ ነው እንጀራ አባቴ ከዛ ይሄን መጥፎ ነገር ያደረገና ከዛም በኋላ ጎዳና ላይ ወጣሁኝ። ከዛ አዲስ አበባ ላይ ነበርኩኝ፣ እስር ቤት ነበርኩኝ። ከዛ ከእስር ቤት ወጣሁኝ። እስር ቤት 1 ዓመት ከ6 ወር ምናምን ተይዤ ገባሁኝ። ከዛ ከእስር ቤት ስወጣ ከዛ ወጣሁኝ። ከዛ እዚህ ጎዳና ላይ እዛ አዲስ አበባ ጎዳና ላይ ነበርኩኝ። ከአዲስ አበባ ደግሞ ወጥቼ ሻሸመኔ ገባሁኝ። ከዛ ሻሸመኔ 01 ነበርኩኝ። ከዛ ከ01 ወጥቼ ደግሞ እዚህ አዳማ መጣሁኝ። ከአዳማ እዚሁ ሰፈር ነው ነበርኩኝ። እዚሁ ማስቲሽ ምናምን እጦዛለሁ፣ ሲጋራ ማጨስ፣ ሁሉንም ስሽ ትጠቀማለህ። ሌላ እሺ ማለት አሁን እንዳልሽኝ ከሆነ ሙዚቃም እንደምትይ እና ደግሞ ዳንስም እንደምትይ ነግሮኛልና ዳንስ ሻሸመኔ ወይ ሸገር ወይ ደግሞ እዚህ አዳማ ሰልጥነሻል ወይስ የት ነው የሰለጠንሽ? እዚህ ነው የሰለጠንኩት። ማን ጋር? ዳግም ጋር ዘራይት ማን ዳንስ። እሺ ምን ቢደረግልሽ ወደ ቀድሞ ህይወትስ ወይ ደግሞ ኖርማል ትመለሻለሽ? እኔ የምታገኝ ነው ወደ ቀድሞ ህይወትስ የምትመለሽ? እኔ በመጀመሪያ አባቴን መበቀል፣ እንጀራ አባቴን ተበቅዬ ከዛ እናቴን ደግሞ ትልቅ ቦታ አድርሻት፣ እዛ እናቴን ትልቅ ቦታ አድርሻት ምናምን እዛ ለሷ ቤት ገዝቼላት ምናምን ከዛ ትልቅ ቤት ገዝቼላት እዛ አባቴን ተበቅዬ ከዛም በኋላ ይሄን አታልቅሽ። እግዚአብሔርን ቃል ገባላችኋል። ይኸው ልብስ ይገዛልሻል፣ ስልክም ይገዛልሻል፣ ቤትም እንከራይልሻል። እግዚአብሔርን እሺ። ለምሮ የምታለቅሱት አንዴ አንቺም ለምሮ የምታለቅሱት እሺ። እግዚአብሔር ይገዛላችሁ። አታልቅሱ እሺ። ለምሮ የምታለቅሱት እንዴ እግዚአብሔር አታልቅሱ። ማርያምን ይገዛላችኋል። እኔ ይገዛላችኋል። እግዚአብሔር አሁን እኔ ብር ኪታ አመጣለሁ። እግዚአብሔር እኔ ማለት እኔ ፕሮሞሽን ሰርቼ እኔ ልብስ ገዛላችኋለሁ። ፕሮሞሽን ሰርተንላችሁ ቦርኮ ልብሰን እንደ እስከዛ ድረስ ምን ደበበስል ሲፉ እግዚአብሔርን ይገዛላችኋል። ጋይስ እኔ አሁን ምንድነው ለምንድነው የሚያለቅሱት? እኔ ልብስ የሚገዛላችኋል ቤትም እንከራይላችኋለን ብዬ ጠሯቸው። ከዛም በኋላ አሁን ካልገዛልን አሉ። እኔ አሁን ደግሞ ከየትም ላመጣ አልችልም ጋይስ። እግዚአብሔር እኔ በአሁን ሰዓት 30,000 ብር ልብስ አውጥቼ ወይ ደግሞ ነገር አውጥቼ የምገዛበት ብር የለኝም። ስለዚህ እናንተ መርዳት በምትችሉ አቅማችሁ እርዷት። በቃ ወይም ፕሮሞሽኑ አዲስ አበባ ያላችሁ አዳማ ያላችሁ ከቻላችሁ አሰሩ። ከዛም በኋላ እግዚአብሔርን ትለወጫለሽ። ቃል ገባልሻለሁ። ነይ ማርያምን ታመሰግንኛለሽ አንድ ቀን